ከዚህ በፊትም እንደምንናገረው አሁንም እንደግመዋለን ከምንም በላይ የሙስሊሞች ትልቁ ንብረታቸውና ሀብታቸው ዲናቸው ነው። ስለዚህ ይህንን ንብረታቸውንና ይህንን ሀብታቸውን ከምንም ነገር በላይ አስቀድመው መጠበቅ ግዴታ አለባቸው ሙስሊሞች። በተለይ በአሁኑ ዘመን ደግሞ ይህንን ንብረታችንን ይህንን ሀብታችንን የሚቀማብን የሆነ እስልምናን መስሎ የመጣ የሆነ ሌላ ሃይማኖት አለ። ያ ብቻ አይደለም፣ ራሳቸውን ከነዚህ ፊርቃዎች አይደለንም ብለው ግን በተዘዋዋሪ አልሸሽም ዞራሉ የሆኑ አይነት ሰዎችም አሉ። ከነሱ ጋር አንድ ነን የሚል አይነት ንግግርን የሚናገሩ ሰዎች። ስለዚህ ከሁለቱም ራሳችንን መጠበቅ ግድ ይለናል። መጀመሪያ ማወቅ ያለብን ነገር ሁሌም የምንለው ነገር እኛ ሙእሚኖች እምነታችን አላሁ ተባረከ ወተዓላ በምንም አይነት መልኩ ፍጡራንን አይመስልም የሚለው ነው። ምክንያቱም አላሁ ተዓላ በሱረቱል ኢኽላስ ወለም የኩን ለሁ ኩፉወን አሐድ ብሎናል። አንድም አምሳያ ቢጤ የለው። ስለዚህ የሰው ልጆችም ሆኑ እንስሳትም ሆኑ መላኢካዎች ሆነ ጅን የሚገለጹባቸው በሆኑ ባህሪያቶች በሙሉ አላሁ ተዓላ አይገለጽም። ምክንያቱም እነዚህ አሁን የጠቀስኳቸው ነገራቶች ሰውም እንበል ጅንም መላኢካም እንስሳም ሁሉም የሚገለጹባቸው ባህሪያቶች ፍጡር የሆኑ ባህሪያቶች ናቸው። ፍጡር በሆነ ባህሪ የሚገለጽ ነገር ደግሞ ፍጡር ነው። ስለዚህ የሰው ልጅ ፍጡር ለመሆኑ አመላካች የሆነው ትልቁ አመላካች ኢማም አቡ ሐኒፋ እንደተናገሩት መቀያየሩ ነው። ከአንድ ሐል ወደ ሌላ ሐል ከአንድ ሁኔታ ወደ ሌላ ሁኔታ መቀያየሩ ነው። አሁን ተቀምጠናል፣ ከመቀመጣችን በፊት ቆመናል። ማለትም መቀያየር የሚባል ባህሪ ተከስቶብናል። ይህ የኛ የፍጡራኖች ባህሪ ነው። እንደዚሁም አስለን መኖራችን ራሱ ካለመኖር ወደ መኖር ማምጣታችን ራሱ መቀየር ነው። ከዓደም ወደ ውጁድ ነው የመጣ ነው። ከዛ ደግሞ እንጠፋለን፣ እንሞታለን። ስለዚህ መቀያየር የሚባለው ነገር ይከሰትብናል። ስለዚህ መቀያየር ፍጡር የሆነ ባህሪ ነው። ፍጡር በሆነ ባህሪ የሚገለጽ ነገር በሙሉ ደግሞ ፍጡር ነው። አላሁ ተዓላ ደግሞ ፈጣሪያችን ነው። ፈጣሪ ፍጡር በሆነ ባህሪ የሚገለጽ አይደለም። ከነዚህ ፍጡር ከሆኑ ባህሪያቶች ውስጥ ወይም ደግሞ እኛ ከምንገለጽባቸው ባህሪያቶች ውስጥ አንዱ ምንድነው? መውረድ መውጣት ይገኝበታል። ላኪን እነዚህ መውጣት መውረድ የሚባሉ ባህሪያቶች ወይም ደግሞ እኛ ፍጡራኖች የምንገለጽባቸው ባህሪያቶች እንደ አረብኛው አጠቃቀም እንደ ቃል በሐዲስ ለአላሁ ተባረከ ወተዓላ ተሰጥቶ ሊመጣ ይችላል። ወይም በቁርአን ምሳሌ አላሁ ተባረከ ወተዓላ በቁርአን የዱላሂ ፈውቀ አይዲህም በማለት ጠቅሶልናል። የድ የምትለው ቃል እንደ አረብኛ ለፍጡራኖች ከተጠቀምናት እጅ በሚል ቃል ትመጣለች። በሌላም ማዕናም ትመጣለች። ሐታ ፍጡራን እንኳን ሆነን የድ የምትለውን ቃል በአረብኛው ማለት ነው በምን ማዕና ሊመጣ ይችላል? ቃል በመግባት በመሳሰሉ ማዕናዎች ሊመጣ ይችላል። ታዲያ ይህችን የድ የምትለውን ቃል አላሁ ተዓላ ወደሱ ኢዳፋ አድርጎ ሲያመጣለን የዱላሂ ፈውቀ አይዲህም ሲለን በሲፋ ነው የሚተረጎመው፣ በባህሪ ነው የሚተረጎመው። ያች ባህሪ ደግሞ እንደ ፍጡራኖች ባህሪ የሆነች አድርገን አይደለም የምንተረጉማት። አንደኛ በዛት አይደለም የምንተረጉማት። በዛት አይደለም ማለት እንደኛ ጃሪሃ የአላህ እጅ ብለን አይደለም የምንተረጉመው። ኢነማ በሲፋ ነው በባህሪ ነው የሚተረጎመው። ያ ባህሪ ደግሞ ምን አይሆንም? ቀደም እንዳልኩት በፍጡራኖች ባህሪ አይተረጎምም። ስለዚህ የዱላሂ ሲባል ዑለማዎች እንዳሉት አይ አህዱላሂ ማለት ነው። የአላህ ቃሉ ማለትም የአላህ ቃል መግባቱ ለእናንተ ከእናንተ ቃል በላይ ነው ማለት ነው። በሌላም ሐዲሶች እንዲሁ መጥቶልናል። ከነዚህ ሐዲሶች ውስጥ አንዱ በዓረፋ ቀን በዙል ሒጃ 9ኛው ቀን የንዚሉ ረቡና የሚል ሐዲስ መጥቷል። ይህች ቃል የንዚሉ የምትለው ቃል ቀጥታ ከተተረጎመ ምንድነው? መውረድ ማለት ነው።
ይህ መውረድ የሚባለው ነገር ቃሉን አንድ ሰው ሲሰማው ወረደ ከተባለ ያለምንም ማጠራጠር ላይና ታች የሚባሉ ነገራቶች አሉ። ያ ነገር ከላይ ወደ ታች ወረደ የሚለውን እንጂ ሌላ አይረዳም። እነዚህ በላይ በታች ከላይ ወደ ታች መውረድ ካለ ደግሞ መመለስ አለ። እነዚህ ባህሪያቶች ደግሞ ያለምንም ጥርጥር የኛ ባህሪ መሆናቸውን ማንም የሚክድ የለም። ስለዚህ እኛ የምንገለጽባቸው ባህሪያቶች ከሆኑ አላሁ ተዓላ በእነዚህ ባህሪያቶች አይገለጽም ማለት ነው። ታዲያ የንዚሉ ረቡና ምንድን ተብሎ ነው የሚተረጎመው ካልን ይህ ቃል አረብኛ ነው። ስለዚህ አረብኛ ላይ ምን አይነት አጠቃቀም አለ ወደሚለው ነው የሚኬደው። ዑለማዎች ምን ይላሉ? አረብኛ ሐቂቃ የሚባል ነገር አለው፣ መጃዝ የሚባል ነገር አለው። ሐቂቃ ማለት ምንድነው? አንድ ቃል አረብኛ ላስቀመጠበት ዓላማ ስንጠቀመው ነው። መጃዝ ማለት ደግሞ ከዛ ትርጉሙ አውጥተን ወደ ሌላ ማዕነ ስንወስደው ነው። ይህ ወደ ሌላ የምንወስደው ነገር በምን ሊሆን ይችላል? በሐዝፍ ሊሆን ይችላል። የሆነ ነገር ውስጡ ላይ በመሰረዝ ሊሆን ይችላል። ቀለል ባለመልኩ አላሁ ተባረከ ወተዓላ በቁርአን ወስአሊል ቀርያ አለን። ቀርያን ጠይቆ ነው ቀጥታ ትርጉሙ። ማለትም ገጠሯን አካባቢውን ጠይቆ ነው የሚለው ቀጥታ ትርጉሙ። ላኪን አካባቢ ማለት ቤት ነው፣ ዛፍ ነው፣ መሬቱ ነው። ቤት፣ ዛፍ፣ መሬት ደግሞ የሚጠየቁ ነገራቶች አይደሉም። ታዲያ የሚጠየቀው ማን ነው? አህሉል ቀርያ ናቸው፣ የቀርያው ነዋሪዎች ናቸው። ስለዚህ ወስአል አህለል ቀርያ ማለት ነው። እንደዛው ሁሉ የንዚሉ ረቡና ሲባል አሁንም መሀል ላይ የጠፋቻለች ማለት ነው። ምንድነው እሱም? የንዚሉ ረሕመቱ ረቢና፣ የንዚሉ መለኩ ረቢና የመሳሰሉ ቃላቶች ተቅዲር ይደረጋሉ። በመውረድ የሚገለጸው አላሁ ተዓላ ሳይሆን መላኢካ ሊሆን ይችላል፣ የአላህ ረሕመት እዝነቱ ሊሆን ይችላል። ስለዚህ ጥንቃቄ ማድረግ አለብን። ጌታችን አላሁ ተዓላ እንደኛ እንደ ሰው ልጆች አካል አይደለም፣ በአካል ባህሪም የሚገለጽ አይደለምና በዚህ ቀን አምናም ከዚህ በፊትም ተናግረነዋል። ሙሸቢሃ የሚባሉ ወይም ደግሞ ሙጀሲማ የሚባሉ ሰዎች አላህን በአካል ባህሪ ወይም ደግሞ እንደ አካል አድርገው በአካል ባህሪ የሚገልጹት አካልም ነው ብለው ደፍረው ክብር እግሩ እያሉ የሚያወሩ ሰዎች፣ ደፍረው አላህ እጅ አለው የሚሉ ሰዎች፣ ደፍረው አላህ ቀኝ እጅ አለው የሚሉ ሰዎች አላህን እንደ ሰው ልጅ የሚያደርጉት በዚች ቀን ለየት ባለመልኩ ይህንን ኩፍራቸውን ይህንን ሽርካቸውን በግልጽ የሚያወሩበት ቀን ነው። በዓረፋ ቀን አላሁ ተዓላ ራሱ ይወርዳል፣ እዚች ዓረፋ ቦታ ላይ ይወርዳል እያሉ የሚናገሩበት ሁኔታ አለ። ይህ ደግሞ በጭራሽ የሙስሊሞች እምነት አይደለም። ጥንቃቄ ልናደርግ ይገባል። ሐዲስም ከመጣ ሐዲሱ ትክክለኛ ነብዩ አለይሂ ሰላቱ ወሰላም ያስተማሩበት አረብኛ ቋንቋ የራሱ የሆነ ትርጉም አለው። ያንን ደግሞ የሚረዱት ዑለማዎች ናቸው፣ ሱሐባዎች ናቸው። አንድም ሱሐባ የለም አላሁ ተዓላ ዓረፋ ቀን ዓረፋ ላይ ይወርዳልና ወደሱ ልቅረብ ብሎ ተራራ የወጣ ወይም ደግሞ ሌላ ነገር ያደረገ የለምና ይህንን ጥንቃቄ ልናደርግ ይገባናል። ትክክለኛ የአህሉ ሱና ወልጀማዓ ዓቂዳ የትኛ ነው የሚለውን ነገር በጥራት በደንብ አስተውለን ልንከተልና ልንማር ይገባናል።